ምስክርነት ሲናገር ሰዎች ሁሉ ወደ እርሱ እየመጡ አንተ ዮሐንስ አሉት። ወይ አለ አንተ ክርስቶስ ነህን? ልትመጣ ያለኸው መሲህ ነህን? እያሉ ሲጠይቁት ኧረ እባካችሁ እናንተ ሰዎች አታፍሩም እንዴ? አንድ ቀን እንኳን እኔ መሲህ ነኝ ብዬ ነግሬያችኋለሁ። ይኸው ስሙኝ፣ እኔ መሲህ አይደለሁም፣ መንገድ ጠራጊ ነኝ። እኔ በውሃ አጠምቃችኋል። ነገር ግን ጫማው ይሸከም ዘንድ የማይገባል እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። ሃሌሉያ አሜን። እኔ በውሃ ነው የማጠምቃችሁ፣ እርሱ ግን በመንፈስ ቅዱስና በእሳት ያጠምቃችኋል። አያችሁ፣ መንፈስ ቅዱስ በውስጡ የሚናገረውና የሚናገር ለራሱም አንድ ቀን ኢየሱስ ክርስቶስ አጥምቆት ነበር። ያን ታሪክ ታውቁ እንደሆነ አላውቅም። የዮሐንስ እናት ኤልሳቤጥ እርጉዝ ሆና የ6 ወር እርጉዝ ሆና አንድ ነገር ሆነ። ማርያም የጌታ እናት የ3 ወር እርጉዝ ሆና ተነሳችና ወደ ዘመዷ ወደ ኤልሳቤጥ ሄደች ይላል መጽሐፍ ሲናገር። ወጣ ብዬ ነው የማካፍላችሁ። ወደ ኤልሳቤጥ ሄደችና ሰላም ለአንቺ ይሁን ብላ ሰላምታ ለዘመዷ ለኤልሳቤጥ ስትሰጣት አንድ ነገር ሆነ ዮሐንስ ላይ ገና በማኅፀን ውስጥ እያለ እግዚአብሔር በመንፈስ ቅዱስ ይሞላዋል ብሎ መልአኩ ገብርኤል ለአባቱ ለዘካርያስ ተናግሮ ስለነበረ ያንን ትንቢት ለመፈጸም ኢየሱስ ክርስቶስ በማኅፀን ውስጥ ሆኖ ወደ ዮሐንስ እናት ቤት ሄደ። አሜን። ኢየሱስ ነው ሄደ። አሜን። በማኅፀን ውስጥ ሆኖ ነው የሄደው። ማርያም ሰላምታ ለዘመዷ ለኤልሳቤጥ ገና ስትናገር እንዲህ አለች፣ የሰላምታሽ ድምፅ በጆሮዬ በገባ ጊዜ በውስጤ ያለው ጽንስ በደስታ ዘለለ። ሃሌሉያ አሜን። በመንፈስ ቅዱስ የተጠመቀው ያን ጊዜ ነው። ስለ መንፈስ ቅዱስ ጥምቀት በደንብ ያውቃል ዮሐንስ። መንፈስ ቅዱስ ሲወርድበት ገልበጥበጥበጥበጥበጥ ሃሌሉያ፣ ገልበጥበጥበጥበጥበጥ ሃሌሉያ። የዛለቱ ዝላይ ለየት ያለ ዝላይ ነበር። ሌላ ቀን ረገጥ ያደርጋታል። በዚህ ቀን ግን ውስጧ ደስ የሚያሰኝ ነገር ሃሌሉያ። መንፈስ ቅዱስ ሲወርድበት ያ ዮሐንስ በውስጧ ሆኖ ሲዘል እርሷም ራሷ ደስ አላት። አሜን እንላለን። ይህ ሰዓት ሲዘንብባችሁ ደስ ይላችኋል። ዘለል ያሰኛችኋል። ቀጥቀጥ ያደርጋችኋል። ደግሞ ጌታ የተባረከ ይሁን። አሜን እንላለን። ምንድን ነው የሚያንቀጠቅጣት ይላሉ አንዳንድ ሰዎች። ይህ ምን ያንቀጠቅጠዋል? ዮሐንስን ያንቀጠቀጠ እሳት፣ ሰማይና ምድርን የሚያንቀጠቅጥ አምላክ እኔና እናንተ ላይ ወጥቶ ቢያንቀጠቅጠን ስሙ ይባላል። ክብር ለኢየሱስ ይሁን። ኃይል ያስፈልገናል። በኃይል ብቻ ጌታ ቢፈቅድ ሌላ ጊዜ ያካፍላችኋል። ይሄ መንፈስ ቅዱስ ኃይል በእኛ ላይ በሚመጣበት ጊዜ ወገኖች ሆይ ሃሌሉያ፣ እሱ በሚመጣበት ጊዜ አጋንንት መድረሻ ነው የሚያጣው። በሽተኞች ወዲያው ነው የሚፈወሱት። ነፍሳት ይማረካሉ። የእግዚአብሔር መንግሥት ይሰፋል። የእግዚአብሔር መንግሥት ይሰፋል እንጂ አይጠፋም። አዎ ሃሌሉያ።
120 ሰዎች ሆነው ጀመሩት። አሁን ተደብቀው በአንድ ቤት ውስጥ ቁጭ ብለው እስቲያ ከመቃብር ተነስተዋል ብላችሁ የምታወሩት ኢየሱስ ወዴት አለ እስቲ አምጡት ብለው እንዳያስቸግሯቸው እሱ ወደ ላይ ሄዷል። መቼም ወደ ላይ ሄዷል ቢሉም አያምኗቸው። ስለዚህ እነዛ 120 ሰዎች ተደብቀው አንድ ቦታ ውስጥ አንድ ቤት ውስጥ ቁጭ ብለዋል፣ ይጸልያሉ። ለዛ ፈሪሳውያን መጥተው ያስጨነቁን እንደሆን ስለ ጌታችን ምን እንመልሳለን? አምጡት እስቲ ያሉን እንደሆን ምን እንመልሳለን ብለው ሲጨነቁ፣ ኦ ሃሌሉያ! አንድ ቀን አለፈ ከሄደ በኋላ፣ 2 ቀን አለፈ ከሄደ በኋላ፣ 3 ቀን አለፈ ከሄደ በኋላ፣ ኢየሱስ ወደ ላይ ከሄደ በኋላ 7 ቀን አለፈ፣ 9 ቀን አለፈ። ምንም የለም። ምንም የባሰውን አሁን ከጠፋንባቸው ብዙ ጊዜ ሆነዋል። ከተማ ውስጥ አይተን አናውቅም። መጥተው እስቲ ያን ኢየሱሳችሁን አምጡ ቢሉን ምን መልስ እንሰጣለን ሲሉ በ10ኛው ቀን ከንጋቱ በ3 ሰዓት አንድ ነገር ሆነ። ሃሌሉያ! አንድ ነገር ሆነ ከንጋቱ በ3 ሰዓት ላይ። ሃሌሉያ! ኦ ታላቅ ፍንዳታ በዛ ቦታ ላይ እንደ ደማሚት ከተማን የሚያናውጥ ድምፅ ቧ ብሎ ፈነዳ። ሃሌሉያ! በፈንዳት ብቻ አይደለም፣ ነገር ግን ትልቅ እሳት በአንድ ቤት ላይ ይታይ ነበር። በዚያች በኢየሩሳሌም ከተማ ውስጥ ትልቅ መደበላለቅ ሆነ። ምክንያቱም እንዲህ ያለ ፍንዳታ ሊኖር አይችልም። ምናልባት ዛሬ ሊኖር ይችላል። ብዙ አይነት ፈንጂዎች ስላሉ ዛሬ የዛ አይነት ድምፅ ሊኖር ይችላል። የዛለት የፈነዳው ፍንዳታ ግን ሰው የዛን አይነት መሳሪያ መስራት ስላልቻለ ሰምተውት የማያውቁት ፍንዳታ ነው። ይህ ብቻ አይደለም፣ በቤቱ ላይ እሳት ይነዳል። ምንድነው ይሄ የምናየው? ምንድነው ይሄ የምንመለከተው? እስቲ ወደዚያ ቦታ እንሂድ። ያን ቤት ታላችሁ እንዴት እናያለን? ደግሞ እሳቱ ለየት ያለ እሳት ነው። ቤቱ ደግሞ ዝም ብሎ ቆሟል። አንዳንዶቹ መሮጥ ጀመሩ ጎበዞቹ፣ ሌሎቹም ተከትሏቸው ሄዱ። 3000 ብቻ አይደለም ሄዱት፣ ከ3000 የሚበልጡ ሰዎች ሄዱና ያንን ቤት ቢከቡት አንድ እንጨት እንኳን አይቃጠልም። ምንም ጢስ በላዩ ላይ አይታይም። ምን አይነት እሳት ነው ይሄ እሳት አሉ፣ ተደነቁ። አንዱ ጮሌ እስቲ እኔ ገብቻ ያለው አለ። ውስጥ ገባና ሲመለከት 120 ሰዎች እዛ ውስጥ ቆመው እያሸበሸቡ በአፋቸው ላይ የሚቦገቦግ እሳት ቦግ ይላል። ኧረ ጉድ ነው! እኔ ስሞተዋል ብዬ ነበር። እዛ ውስጥ ያሉት 120 ሰዎች የሚሆኑ ቆጥሬያቸዋለሁ። አፋቸው ላይ እሳት አለ። ያየነው እሳት ቤቱ ላይ አይደለም ብቻ አይደለም፣ ሰዎቹም ላይ ነው። ደግሞ ያወራሉ። ምን እንደሚያወሩ አላውቅም ብሎ ለሌሎቹ ሲነግራቸው አንተ ገብተህ ሳትጎዳ ከወጣ እኛም እስቲ ገብተን ይሄን ነገር እናያለን። ሁሉም ተነሱና ገቡ። ሲገቡ ጴጥሮስ ተነስቶ ይናገራል። ምንድነው የሚለው ብላችሁ ልትጠይቁ ትችላላችሁ። የናዝሬቱ ኢየሱስ ክርስቶስ እናንተ የሰቀላችሁት፣ እናንተ የገረፋችሁት፣ እናንተ አንቀበልም ያላችሁት፣ እናንተ እምቢ ያላችሁት፣ የገደላችሁት እግዚአብሔር ከመቃብር በክብር ያስነሳው ወደ ሰማይ ሄደና በአብ ዘንድ ከበረ፣ በአብ ዘንድ ከፍ አለ፣ በአብ ዘንድ ላቅ አለ። አሁን ይህን የምታዩትን እሳት ያፈሰሰው ኢየሱስ ነው እያለ ይሰብካል። አለ ጉድ! ይሄኛውም ይሰብካል ደግሞ ያኛውም ደግሞ ይሰብካል። እስቲ አዳምጠው። ምንድን ነው የሚለው? ይህች ሴቷ ምንድን ነው የምታወራው? እስቲ ጠይቃት፣ እሷን አዳምጣት እስቲ። እሷም ይቅርታ ስለ መሲሁ ስለ ኢየሱስ ነው የምታወራው። ምን አለች? እስቲ እናቱን ራሷን አዳምጥልኝ እስቲ አዳምጥልኝ። ፈሪሳዊ አዳምጥልኝ እስቲ አዳምጥልኝ፣ በደንብ አዳምጣት። ምን አለች? ልጄ ኢየሱስ እናንተ አሳልፋችሁ የሰቀላችሁ ሃሌሉያ! እግዚአብሔር ከመቃብር አስነሳው። አሁን ደግሞ የአብን ተስፋ ተቀብሎ ለእኛ ፈሰሰው እያለች ነው የምትናገረው። እየከበደ ነው የምትለው
ይሉና እንጃ ምን ይሆን እንጃ እያሉ መጠያየቅ ጀመሩ። ምን እንጃ ትላለህ? ምን እንጃ ያሰኛል። ቤት ሲቃጠል እኛ የምናውቀው ቤቱ ሲፈርስ ነው። እኛ እሳት ሲወርድ የምናውቀው ሰው ሲሞት ነው በቤቱ ውስጥ። ቤቱ አልተቃጠለም። ሰዎቹም ቆመው የምንሰማውን ነገር ይናገራሉ። ምን እንጃ ያሰኛል። በል ዝም ብሎ ማመን ነው እንጂ ወይ ወደዛ እንዴ ልታደርገኝ ነው ደግሞ አንተ? እንደነዚህ ጉሽ ጠጥተው የወይን ጠጅ ጠጥተው ሰክረው ነው እንጂ። ጴጥሮስ ብድግ አለና ሰማችሁ? ገና ከጠዋቱ ያለ ሰዓት መኖሩን አላውቅም። ገና ከጠዋቱ 3 ሰዓት ነው። በአሁኑ ሰዓት መሸታ ቤትም አይከፈትም። ለነገሩም እኛ ጴንጤዎች መሸታ ቤት ሄደን አናውቅም። በመጨረሻው ዘመን እንደዚህ ይሆናል። ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ። ልጆቻችን ሴቶች ልጆቻችን ትንቢት ይናገራሉ፣ በመዛዝንት ላይ ያያሉ ተብሎ የተጻፈው ነው የተፈጸመው። ሃሌሉያ! ኧረ እባካችሁ አትከላከል፣ ኧረ እባካችሁ አትከላከል። እኔ ጭስ የሌለው የከበደ እሳት ያስፈራል። ደግሞ እሳቱ ግርማ አለው፣ ክብር አለው። በአፋቸው ላይ የሚታየው እሳት፣ የሚናገሩት ነገር ልብን ይነካል። እኔ ቆቡ ይቅርብኝ፣ እኔ ራሴ ላይ ያለው ይቅርብኝ። ኢየሱስን ተቀብያለሁ፣ ኢየሱስን ተቀብያለሁ። ይቅርብኛውላችሁ ኢየሱስ ተቀብያለሁ። ሃሌሉያ ሃሌሉያ። ካባውም ይቅርብኝ፣ መደረቢያውም ይቅርብኝ። ከእነዚህ ሰዎች ጋር የምሆነውን እሆናለሁ። ኢየሱስን ተቀብያለሁ። ያም ኢየሱስን ተቀብያለሁ። ያም ኢየሱስን ተቀብያለሁ። ያም ኢየሱስን ተቀብያለሁ። ጴጥሮስ ስብከቱን አቆመና በል እስቲ እናንተ ተጽዕደው ውጡና ቁጠሩልኝ አለ። ሰዎቹ ስንት ናቸው ዛሬ ያመኑታል? 3000 ሰዎች። አሜን አሜን። በሌላ ቀን ደግሞ እንደገና ሃሌሉያ። በሌላ ቀን እንደገና ደግሞ ሰበከ። 5000 ሰዎች አለ። እንደገና ከዛ በኋላ በቃ መቁጠር አቃታቸውና ይሄ እንደው በቃ ብዙ ሰዎች ተጨመሩ፣ ብዙ ሰዎች ተጨመሩ። ማን ይቁጠራቸው? ከተማው ተደበላለቀ። በኢየሱስ ክርስቶስ ወንጌል አገሩ ሁሉ ድብልቅልቁ ወጣ። ጠንቋይና በመተተኛ ሁሉ ወደ ኢየሱስ ክርስቶስ ወንጌል መጥቶ ሰባኪ ሆነ። ሃሌሉያ አሜን። እናንተ የኢየሩሳሌምን ከተማ በትምህርታችሁ ሞልታችሁታል። እሰይ እንኳን ሞሉት፣ እንኳን ሞሉት፣ እንኳን ሞሉት። አሁንም ትሞላለች። አሜን አሜን። ያ እሳት፣ ያ የክብር እሳት ነው ለእኔና ለእናንተ የሚያስፈልገን ወገኖቹ። እግዚአብሔር በሁለት በመንፈስ ቅዱስ እሳት በተቃጠሉ ምዕመናን አገልጋዮች ከተማን ይገለባብጣል። እግዚአብሔር የተባረከ ይሁን። አሜን እንላለን፣ አሜን እንላለን። ወደ ጳውሎስ ታሪክ ልመልሳችሁ። መንፈስ ቅዱስ አድርግ ያለኝን ነው የማደርገው። ጳውሎስ እሳቱ አንድ ጊዜ ነደደ። ያ ብቻ በቂ ሆኖ አላገኙም።
መቀጠል አለበታል። በእኔና በእናንተም ላይ የእግዚአብሔር እሳት አንድ ጊዜ በውስጣችን ገባ ማቆም አለበት ማለት አይደለም። ሁልጊዜ መንደድ አለበት። አሜን እንላለን። ሁልጊዜ የእግዚአብሔር እሳት ይንደድ ወገኖች ሆይ። መንፈስ ቅዱስ የሚፈሰው አንድ ጊዜ ብቻ አይደለም፣ ሁልጊዜ ነው የሚፈሰው። አሜን። እዚህ እንኳን ቆሜ ፈሰሰሰሰሰሰሰሰ አለብኝ በላይ ነው። አሜን። ስለዚህ ሁልጊዜ ይፈሳል መንፈስ ቅዱስ ፈሰሰሰሰሰ ይላል። አሜን። ሃሌሉያ። በተጠማ ላይ ዋይ በምድረ በዳ ላይ ፈሳሾችን አፈሳለሁ፣ መንፈሴን በአንተና በዘርህ ላይ አፈሳለሁ። በኢሳይያስ 44 ላይ እግዚአብሔር የተባረከ ይሁን። እግዚአብሔር ያፈሳል። አሜን። ይህ ሁሉ ሕዝብ በመንፈስ ቅዱስ ተሞልቶ ናዝሬት ከተማ ውስጥ ሲገባ ከተማ ውስጥ ያለ አጋንንት ምን እንደሚደርስበት ለመገመት እንኳን አልችልም። ትልቅ አደጋ። አሜን። ትልቅ አደጋ። ልጆች ተዘጋጁ፣ ልጆች ተዘጋጁ። አሜን። ይህ ሰዓት ይወርዳል ዛሬ። አሜን። አያችሁ፣ ሪቫይቫል ሲኖር፣ የመንፈስ ቅዱስ እንቅስቃሴ ሲኖር ተቃዋሚዎች ደግሞ አለ። ጳውሎስ እሳቱን ይበልጥ ሲያነደው ያችን እባብ እሷም ራሷ ብርድ መጥቷት ተኮናምታ በጋ ወጥቶልኝ መቼ ያልፍልኛል ብላ ስትጠባበቅ ሳያውቅ ከጭላሎ ጋር ተሸክሟት ወስዶ እሳት ውስጥ ከተታት። ያ እሳት ሞቅ አደረጋት አለችና ሄዳ እሱን ትክል አለችበት እጁ ላይ። የመንፈስ ቅዱስ እንቅስቃሴ በግል በሕይወታችን ውስጥ ሲኖር፣ በቤተ ክርስቲያናችን ውስጥ ሲኖር አጋንንት ሞቅ ይለዋል። ታውቃላችሁ፣ ይበትነዋል ብሎ ይነሳል። ልጅ ቆይ አሳድዳት፣ ቤተሰቦቿ እንዳይቀበሏት፣ ምግብ እንዳይሰጧት፣ እንዲህ እንዳያደርጓት፣ ይህችን ሴት ቆይ ባሏን ነው ማስነሳባት፣ ይህንን ሰው ሚስቱን ነው ማስነሳበት። ሰይጣን እኛን መንፈሳዊ ሙቀት ሞቅ አድርጎን ብድግ ስንል ውጊያ ይዞ ይነሳል። ግን አያሸንፍም። አያሸንፍም። አያችሁ፣ ያ እሳቱ አሞቃት፣ ያው እሳት መልሶ በላት። ጳውሎስ ጠቅለል አደረገና በኢየሱስ ክርስቶስ ስም ቷ እሳት የነዛን ዓለማውያን ሀሳብ አስለወጠ። በእኔና በእናንተ ሕይወት ውስጥም የመንፈስ ቅዱስ እሳት ሲነድ፣ ሰዎች ሲነድፉን፣ ሲያሳድዱን፣ ክፉ ሲናገሩብን ሰይጣን ነው የሚያስነሳቸው። ምን ይሆናል መሰላችሁ? ያው ሰይጣን በውስጣችን ባለው የመንፈስ ቅዱስ ሪቫይቫል፣ በውስጣችን ባለው የመንፈስ ቅዱስ እንቅስቃሴ መልሶ ይበላል። ክብር ለእግዚአብሔር። አሜን እንላለን። ለዚህ ነው በመካከላችን አጋንንት ከሰዎች ላይ የሚወጡት። ለዚህ ነው በረገጥነው ቦታ ላይ ድልን እያወጅ አጋንንትን እየገፋን የምንሄደው። ይሄ ብቻ አይደለም፣ በልሳን እየጸለያችሁ ጌታን ስታከብሩ በአዲስ ቋንቋ አሜን። ሰው በማይሰማው ሰይጣንም በማይሰማው እነሱ እኮ ራሳቸው የሚናገሩትን የማያውቁትን መጽሐፉ ማያውቁትም ነው የሚለው። እንኳን አላወቅኩት፣ እንኳን እሷም አላወቀች፣ እንኳን እሱም አላወቅም፣ እንኳን ሰይጣንም አላወቅም። በልሳን ስንናገር ሰይጣንም የሆነውን ታውቃላችሁ። በአማርኛ፣ በኦሮምኛ ወይ በጉራግኛ፣ በትግርኛ በምናውቀው ቋንቋ ስንጸልይ ሰይጣን ያዳምጣል። ምን እንደምንጠይቅ በደንብ ያዳምጥ። ተቆይ ታገኛታለህ፣ ቆይ ይሄን የጠየቅሽው ታገኛለሽ። እፊት ለፊታችን እያመጣ ድንጋይ ነው የሚያስቀምጠው። እንቅፋት። ከዛ በኋላ መች ይሰጥሻል፣ ለአምላክሽ እኮ አይሰማሽም ይላል። በልሳን ግን ስንጸልይ ለበለበለሳ ስንል እዚህ ጋር ቆሞ የነበረው ሰይጣን ምንድን ነው የሚናገረው? ይህ ሰው የምንድን ነው የሚናገረው?
ቆጣ አደረገኝ። ነው ይዋጋል የሚናገረው ነገር ወየው መጥብለው መጥለየስተው ካነጋሩ ሰልፍ ሸሽሻለኝ። ሃሌሉያ 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 ሃሌሉያ። አያውቀው እሱ ይቃጠላል እንጂ አያውቀው አይሰማው። ማን ይሰማዋል? እግዚአብሔር። ሃሌሉያ። መንፈስ ቅዱስ በውስጣችን ሆኖ በማይነገር መቃቴ ስለ እኔና ስለ እናንተ የልብን ሀሳብና ስሜት ሁሉ የሚመረምር በውስጣችን ሆኖ ከእግዚአብሔር ጋር ይነጋገርልናል። ከእግዚአብሔር ጋር ይነጋገርልናል። ሃሌሉያ ሃሌሉያ። ስለዚህ እኔ ገሌ ባይሰማም አቶ እንትና ባይሰሙት መምህር እንትና ባይሰሙት ቲቸር እንትና ባይሰሙት ምን ቸገረኝ? ጉዳዬ ከእግዚአብሔር ጋር። አሜን እንላለን፣ አሜን እንላለን። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠት ከቻላችሁ የሰማዩ አባታችሁ እንዴት አብልጦ ምን መንፈስ ቅዱስ አይሰጣችሁ? መንፈስ ቅዱስ ስጠን ብለን አባታችንን ጠይቀነው ሰይጣን አይሰጠንም። እግዚአብሔር ለሰው ልጅ አጋንንትን ሰጥቶ አያውቅም። በሽታን ሰጥቶ አያውቅም። ድህነትን ሰጥቶ አያውቅም። መንቀሽቀሽን ሰጥቶ አያውቅም። ተስፋ መቁረጥን ሰጥቶ አያውቅም። እግዚአብሔር ስጦታ ሁሉ ቆንጆ ውብ ስጦታ ነው። ሃሌሉያ። እነዛ የቆጠርኳቸው ክፉ ስጦታዎች የሰይጣን ስጦታዎች ናቸው። እግዚአብሔር ግን የጠየቅነውን ነገር ይሰጠናል። ዛሬም መንፈስ ቅዱስን ያዘንብልናል። አሜን ሃሌሉያ። ይህስ አምላክ ነው ብለው ሀሳባቸው ለወጡ። አሜን። እግዚአብሔር የምንኖርበትን ከተማ ሕዝብ ሀሳብ ያስለውጣል። እኛ እናፈቅራቸዋል፣ እኛ እንወዳቸዋል። እኛ በኃይል እንሞላ፣ እኛ በእሳት እንሞላ። እግዚአብሔር የዚችን ከተማ ሕዝብ ሀሳብ ያስለውጣል። እርግጠኛ ነኝ ጌታ እግዚአብሔር አምላክ ምድራችን ላይ የሚያቀጣጥለውን የመንፈስ ቅዱስን እሳት በአሁኑ ወቅት ለእኛ ብቻ ሳይሆን ለሚቃወሙ ሁሉ ያፈስላቸውና እነርሱም በጴንጤቆስጤ ቀን እንደሆነው ይቅርብኝም እኔ ኢየሱስን አምናለሁ ይላሉ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። መንፈስ ቅዱስ ሲመጣ ባዶ እጁን አይደለም ወደኛ የመጣ። አሁን እሳቱን አነደደው ጳውሎስ፣ የተዋጋውንም እባብ አቃጠለ። እኛም አጋንንትን እንደዚሁ በመንፈስ ቅዱስ እሳት እናቃጥላለን። እግዚአብሔር ይባረክ። አሁን እዛ አላልቆም። የዛ ደሴት አለቃ ገዢ የሆነው ሰው አባቱ በንዳድ በትኩሳት ታሞበት በተቅማጥ ታሞበት ባለበት ጊዜ ሄደና እጁን ጫነ። የመንፈስ ቅዱስ እሳት ሲኖር በሽተኞች ይፈወሳል። እኔ አይደለሁም የምፈውሰው። በትላንትና ምሽት አንድ ዱዳና ደንቆሮ ልጅ ስትፈወስ መገለጥ እንኳን አልመጣም። እንዲሁ ከእግዚአብሔር ሕልውና የተነሳ ልጅቱ እንደዚሁ ተፈወሰች። እናቲቱ ከሩቅ ቦታ ተጠርተው ወደፊት እንዲመጡ ሲጠየቁ ፈይንት አደረጉ። ታውቃላችሁ፣ በድንጋጤ ራሳቸውን ሳቱ። ምክንያቱም ልጃቸው ድምፅ ሰምታ አታውቅ። በጣም እየጮሁ ነው የመጡት ወደ እርሷ ተደግፈው። እግዚአብሔር ያስደንቀናል፣ ያስደንቀናል እግዚአብሔር። ስለዚህ በሽተኞችን የተቸገሩትን በአልጋ ላይ የሚማቅቁትን አምጧቸው ወደዚህ፣ እግዚአብሔር ይፈውሳቸዋል። አንዱ ሰው በድጋፍ የመጣ ዝም ብሎ በመሬት ላይ ተኝቶ ነበር። ሰው ሁሉ በወንበር ላይ ቁጭ ብለው እንዲሁ የእግዚአብሔር መንፈስ በኃይል ሲንቀሳቀስ ትላንት ማታ የሆነውን ነው የምነግራቸው። እየሮጠ ተነሳና ፑልፒቱ ላይ መጣ። ምንድን ነው ስንለው እኔ መንቀሳቀስ አልችልም ነበር፣ ለ3 ዓመት ታምሜ በአልጋ ላይ ተኝቼ ነበር።
ነቀርሳ ነበረ፣ ሰውነቱ አልቋል። ዛሬ ጌታ ኢየሱስ ክርስቶስ ፈወሰኝ እያለ ሽርሽር ጀመረ በመድረኩ ላይ። ክብር ለእግዚአብሔር ይሁን። ሃሌሉያ! እግዚአብሔር አያሳፍርም። እግዚአብሔር ለስሙ ሲል ይዋጋል። ተመልከቱ፣ በዛ ደሴት ላይ ያንን በንዳድ የሚሰቃይ ሰው እጆቹን አሳልፎበት ሲጸልይ ሰውየው ተፈወሰ። እንዲህ የሚፈውስ ሰው ካለ ብዙ በሽተኞች አሉ አሉና ብዙ በሽተኞችን አመጡ፣ እነርሱም ተፈወሱ። ወገኖች ሆይ የሚያስፈልገን የእግዚአብሔር እሳት ነው። ለአገልጋዮቻችሁ የሚያስፈልጋችሁ የመንፈስ ቅዱስ እሳት፣ ለእናንተ የሚያስፈልጋችሁ የእግዚአብሔር እሳት ነው። እግዚአብሔር የተባረከ ይሁን። ተጠምታችኋል? ይህን እሳት ተጠምታችኋል? ወገኖች ሆይ እግዚአብሔር በቅድሚያ ይሠራ የሚፈልገው ተአምር ኢየሱስ ክርስቶስን የግል አዳኝ አድርገን እንድንቀበል። ብዙ ጊዜ ይሉኝታ ይገለናል። እኛ ኢትዮጵያውያኖች በተለይ ይሉኝታ ያጠቃል። ምን ይለኛል ገሌ፣ ምን ትለኛለች እናቴ፣ ምን ይለኛል ጎረቤቱ፣ ምን ይለኛል ህብረተሰቡ፣ እግዚአብሔር ምን ይለኛል። እነዚሁ ምን ይለኛል ብለው ክርስቶስን ወደ ልባቸው ያልጋበዙ ሰዎችን እትዬ ጋሼ ለመሆኑ አሁን ብትሞት ወደ እግዚአብሔር መንግሥት እንደምትሄድ ታውቃለህ ብላችሁ ብትጠይቁት እሱንማ የታውቃለሁ ከሞትኩ በኋላ ነው የማውቀው ይላል። ከሞትኩ በኋላ ልታውቃችን እህቴ እናቴ፣ ከሞቱ በኋላ ሊያውቁ አይችልም። ሰው አፉ ታስሮ እጆቹና እግሮቹ ተገንዘው አእምሮው ሞቶ ወደ መቃብር በሸክም ሲሄድ ምን ያውቃል ስለ ራሱ? ስለዚህ ዛሬ መወሰን አለብን። ልጁ ያለ ምን አለው? ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለም። ስለዚህ በኢየሱስ ክርስቶስ የሕይወት መዝገብ ላይ ዛሬ ስማችንን ማስመዝገብ እንችላለን። ኢየሱስ ሙሉ ዋጋ ከፍሎልናል። በቅድሚያ ለነፍሳችን ከኃጢአታችን ነፃ እንድንወጣ ከእናት ከአባት ከዘመድ ውርስ ቢናዘዙልን ብርን፣ ወርቅን፣ ቤትን፣ ንብረትን ለመውረስ እንችላለን። የዘላለምን ሕይወት ወላጆቻችን ሊያወርሱን አይችሉም። የተናዘዙልን ሰዎች ሊያወርሱን አይችሉም። ኢየሱስ ክርስቶስን ሊያወርሱን አይችሉም። ኢየሱስ ክርስቶስን ወገኖቹ የሚያወርሰውን መንግሥተ ሰማይን ለመቀበል እጆቻችንን ለእግዚአብሔር ልባችንን ከፍተን ጌታ ሆይ ና ወደ ልቤ ግባ ብለን ልንጋብዘው ያስፈልጋል። ስለዚህ በእናት በአባታችን በባህላችን ላይ አንለጥፈው ነገር እኛ ራሳችን የግል ውሳኔ እናድርግ። ኢየሱስን ወደ ልባችን እንጋብዘው። የገሌም ስለ እናንተ የፈለገችውን ትበል፣ የገሊትም ትበል፣ ለራሳቸው ኢየሱስ ክርስቶስ ያስፈልጋቸዋል። አሜን። ራሶቻችን ዝቅ አድርገን እንጸልያለን። ጸጥ ብለን እንጸልያለን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል ጌታ ኢየሱስ ክርስቶስ። ብዙ ነገር መሸከም እንችል ይሆናል፣ ግን ኃጢአትን ለዘላለም መሸከም አንችልም። ስለዚህ ዛሬ አስፈላጊ የሆነ ቆራጥ ውሳኔ ማድረግ አለብን። ዛሬ ኢየሱስ ክርስቶስን ወደ ሕይወቴ ጋብዛለሁ። ኢየሱስ ክርስቶስን ወደ ሕይወቴ ጋብዛለሁ። ሌሎቻችሁ ሰዎች ባላችሁበት ቦታ ቁሙ፣ ከአገልጋዮች በስተቀር ባካችሁ። መንፈስ ቅዱስ ሊሰራ ያለውን እንዲሰራ ሰው ሁሉ ባለበት ቦታ እንዲቀመጥ እንዲቆም ይፈልጋል። ስርዓት ኑረን ገና አላለቀም። የመንፈስ ቅዱስ ስራ ደግሞ ሰይጣን አንዳንዴ ያሮጠናል። ተነሽ ውጭ። ጸጥ ብለን ጌታ እንጠብቅ። እግዚአብሔር ሲናገር እግዚአብሔር ሊሰራ ሲፈልግ 6 ሰዓት 7 ሰዓት ቁጭ ብለው ጌታን የሚያዳምጡ ጉባኤዎች ያጋጥሙኛል። ስለዚህ ጸጥ ብለን በቃ ጌታን እንጠብቀዋለን። ዛሬ ጌታ ኢየሱስ ክርስቶስን ወደ ሕይወቴ እጋብዛለሁ። ከኃጢአቴ ነፃ መውጣት እፈልጋለሁ። አንተ መጋቢ ጸልይልኝ የምትሉ
ወደ ጌታ እናቀርባችኋለን። እጆቻችሁን ወደ ላይ አንሱ ቶሎ ብላችሁ 1 2 3 ከዚህ ቀደም ውሳኔ ያላደረጋችሁ ቶሎ ብላችሁ እጆቻችሁ ወደ ላይ እግዚአብሔር ባርካችሁ አንሱ። አይዟችሁ። በዚህም በኩል አንሱ። በዚህም በኩል የተቀመጣችሁት መሬት ላይ የቆማችሁት ኢየሱስ ክርስቶስን ከዚህ በፊት በሕይወታችሁ ያልጋበዛችሁ እጆቻችሁን ቶሎ አንሱና ወደ ልባችሁ እንዲገባ ጋብዙት። እጆቻችሁን ወደ ላይ እናንተ የቆማችሁ ብድግ በሉና ያነሳችሁ ብድግ በሉና ቁሙ። ጸጥ እንላለን። ሌሎቻችን እንልታውን በኋላ እኔ እነግራቸዋለሁ መቼ እንድልን። ሕይወት ያለበት ቃል ነው። ውሳኔያችሁ መልካም ነው። ራሶቻችሁን ዝቅ ታደርጉና እኔ የምለውን ከኔ በኋላ ትላላችሁ። እግዚአብሔር አምላኬ ሆይ ድምጻችሁን ከፍ አድርጋችሁ በእምነት ተናገሩ ደስ ብሏችሁ። እግዚአብሔር አምላኬ ሆይ በእውነት ጌታዬ ነህ። በአንተ ተፈጥሬያለሁ። ከአንተ በቀር ሌላ አምላክ የለም። ሌላውን ሁሉ እክዳለሁ። ስለዚህም ቃልህን ሰማው፣ ምሕረትህንም ፈልጌ ወደዚህ ስፍራ መጣሁ። በሕይወት ዘመኔ ኃጢአትን ሰርቻለሁ፣ ተላልፌአለሁ፣ በድያለሁ። በኃጢአቴም እጸጸታለሁ። የኃጢአት ደሞዝ ሞት ነውና ዛሬ ግን በልጅህ በኢየሱስ ክርስቶስ ያዘጋጀውን የዘላለም ሕይወት የዘላለም መንግስት ልቀበል በፊትህ ቀርቤአለሁ። ስለዚህም በመስቀል ላይ የተሰቀለው ኢየሱስ ክርስቶስ የኃጢአቴ ማስተስሪያ ነው። ኢየሱስ ክርስቶስ የሕይወቴ ጌታ ነው። ኢየሱስ ክርስቶስ የነፍሴ ጠበቃ ነው። ስለዚህም ከዛሬ ጀምሮ በቃልህ መሰረት ኢየሱስ ክርስቶስን ወድጄ አምኜ ተቀብያለሁ። ከሞት ወደ ዘላለም ሕይወት፣ ከሰይጣን ስልጣን ወደ እግዚአብሔር መንግስት ተሸጋግሬአለሁ። በኢየሱስ ክርስቶስ በኢየሱስ ክርስቶስ በኢየሱስ ክርስቶስ በኢየሱስ ክርስቶስ ተቃጠልና ውጣ ውጣ ውጣ። ሃሌሉያ። ጌታ ይባረክ። ዛሬ ነው ኢየሱስን የተቀበልሽው። ከዚህ በፊት ወንጌል ሰምተሽ ነበር? ትመጪ ነበር እዚህ ግን ሕይወትሽን አላስረከብሽም። ምን ውቃቢ ታመልኪያለሽ? የዘር ነው ያለው። ዛሬ ተመንጥቆ ወጥቷል። ተመንጥቆ ወጥቷል። ጌታ ይባረክ። የቆሌ መንፈስ፣ በዘር ውስጥ የመጣ የጨሌ መንፈስ በክርስቶስ ኢየሱስ ስም ከዚች ሴት ውስጥ ተደምስሷል። እግዚአብሔር ይባረክ። አሁን እኔ የምለውን ትያለሽ። እጆችሽን ወደ ላይ አይዞሽ። ኢየሱስ ጌታ ነው። ሶስት ጊዜ ራስሽ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌታ ሆይ በይ። ጌታ ሆይ በይ። ጌታ ሆይ አመሰግናለሁ። አመሰግናለሁ። ዛሬ ተደብቆ ከውስጤ የሚኖረውን ሰላም ሲነሳኝ የኖረውን በዘሬ ውስጥ የመጣውን የቆሌ የጨሌ መንፈስ ከኔ ላይ ስለሰበርኩኝ ነጻ ስላወጣኝ በኢየሱስ ክርስቶስ
አመሰግናለሁ ዛሬ ጀምሮ ለውቃቢ መስዋዕትን አልሰዋም መስዋዕትን አላቀርብም ጌታ ሆይ ሰይጣን ከዚህ በኋላ አይገዛኝም አንተ ትገዛኛለህ ሄደው ተብላችሁ ብትጠየቁ አሁን ከሞትኩ በኋላ ነው የማውቀው አይደለም መልሳችሁ ወደ እግዚአብሔር መንግስት ነው የምሄደው አሜን ኢየሱስ እንደሞተልኝ አምኛለሁ የዘላለም ሕይወት አለኝ ነው የምትሉት አሜን እንላለን አሁንና ዛይ ጠብቃቸዋል ወንድማችን ትንሽ ምክር ይሰጧቸዋል ተከተሉ ሃሌሉያ
ቅዱስ የሚያሳስበኝ ይሄንን ነው። ከዛ በኋላ የሚሆነውን አላውቅም። በጊዜው ጌታ አድርግ ያለኝን አደርጋለሁ። አሜን። ዛሬ በመንፈስ ቅዱስ ለመሞላት የተዘጋጃችሁ